The Euphrates River is drying up. Millions in Syria and Iraq are facing water shortages as the region's longest river in the Euphrates dries up. Officials say the country's water reserves have dropped to their lowest level in 80 years. በ2040 አካባቢ በጣም ዝቅተኛ ወይም ደረቅ ሊሆን እንደሚችል አስቀድመው ተናግረዋል። ይህ ለውሃ ታሪካዊ የኤፍራጥስ ወንዝ ስንመለከት እዚህ ቦታ ላይ ደርቆ እናገኘዋለን። አስቀድሞ የነበረው የኤፍራጥስ ወንዝ በመንፈሳዊ ትርጉሙ እንደሚደርቅ አስቀድሞ በራዕይ መጽሐፍ 9 እና እንዲሁም 16 ላይ ተናግሯል። ይህ የኤፍራጥስ ወንዝ አስቀድሞ የኤፍራጥስ ወንዝ እንደምንመለከተው ይህ ዋሻው ነው። ዋሻው አስቀድሞ የነበረው ውሃና ከ20 ቀጥሎ በኋላ ያሉ
ውሃው መጠን በእጅጉ ቀንሷል። የኤፍራጥስ ወንዝ በመንፈሳዊ ትርጉም ወይም ሚስጥር አስቀድመን እንደተመለከትነው ንግስታቶች እንዲሻገሩበት እንደሚደርቅ ይናገራል። ስለዚህ አሁን ያለንበት ዘመን የመጨረሻው ዘመን መሆኑ አንደኛው ምልክት የኤፍራጥስ ወንዝ መድረቅ ሲሆን የኤፍራጥስ ወንዝ ሲደርቅ ከውስጡ መናፍስቶች እንደሚወጡ እንዲሁም አላክት መላእክቶች ውስጥ እንዳሉና ትንቢቱ የራእይ መጽሐፍ ይናገራል። ስለዚህ ልናስተውል የሚገባው ነገር ቢኖር ይህ የኤፍራጥስ ወንዝ መድረቅ እንዲሁ ያለ ምክንያት ወይም ደግሞ በተፈጥሮ አደጋ የተነሳ ሳይሆን አስቀድሞ በራእይ መጽሐፍ ላይ እንደተናገረው ምዕራፍ 9 ላይ ሄደን ስናገኘው ይህ ምስጢራዊ መንፈሳዊ ምስጢር እንዳለው በ2025 የተከሰተ ክስተት ስንመለከት ይሄ የኤፍራጥስ ወንዝ እንደደረቀ እንዲሁም ደግሞ ያ ትንቢት ወይም ያ መልእክት እንደሚፈጸም ልናስተውል ይገባል። ስለዚህ የኤፍራጥስ ወንዝ እንዲሁ ዝም ብሎ የተከሰተ ክስተት ወይም ምሕታት ሳይሆን አስቀድሞ በታላቁ መጽሐፍ ላይ የተተነበየ ወይም ደግሞ የተነገረ ሐሳብ እንደሆነ ሄደን መጽሐፍ ቅዱስ ላይ ምዕራፍ 9 እና የራእይ መጽሐፍ ምዕራፍ 9 እና 16 ምዕራፍ 16 ላይ ታላቁ መጽሐፍ ይናገራል። ስለዚህ የዚህ የኤፍራጥስ ወንዝ መድረቅ ምክንያት ምን እንደሆነ ያ ቦታ ላይ ከተመለከትን ነክተን ልናውቀው ወይም ልንረዳው ወይም ልንዘነጋው የማይገባው ነገር ቢኖር የዚህ የኤፍራጥስ ወንዝ መድረቅ ዋነኛው ምክንያት ምንድነው የሚለውን ነው። የኤፍራጥስ ወንዝ መድረቅ ዋነኛው ምክንያት በመጽሐፍ ቅዱስ ላይ እንደተጠቀሰው ነገስታቶች እንዲሻገሩበት እንደሚደርቅ እንዲሁም ደግሞ ከውስጡ የታሰሩ መናፍስቶች እንደሚወጡ እንዲሁም ደግሞ ይናገራል ይሄ የመጽሐፍ ቅዱስ ክፍልና የኤፍራጥስ ወንዝ መድረቅ አስቀድመን እንደተመለከትነው በ2020 የነበረው የውሃ መጠንና ከ2020 በኋላ የነበረው የውሃው መጠን በእጅጉኑ እንደቀነሰ እንመለከታለን። ይሄ የትንቢቱ ወይም ደግሞ የራእይ መጽሐፍ ላይ የተጻፈው ሐሳብ እንደተፈጸመ እና የኤፍራጥስ ወንዝ መድረቅ መንፈሳዊ የሆነ ሚስጥር አለው ብለን ተናግረናል። ስለዚህ የዮሐንስ ራእይ 9 እና 13 እንዲሁም ደግሞ 16 12 እስከ 14 ያለውን ሐሳብ በምንመለከትበት ጊዜ የኤፍራጥስ ወንዝ መድረቅ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው እንደሚደርግ ታላቁ መጽሐፍ በራእይ መጽሐፍ ላይ ይናገራል። ከዚህም በመቀጠል ከዘንዶ አፍ እንዳለው ነው ከአውሬው አፍ ከሐሰተኛውም ነቢይ አፍ ኑጋገሮች የሚመስሉ 3 ርኩሳን መናፍስት ሲወጡ እንዳየ መጽሐፍ ቅዱስ ይሄን ይናገራል። ስለዚህ ራእይ መጽሐፍ ላይ የአንደኛውና ዋነኛው ሐሳብ ነገስታት መንገድ እንዲሰናዳላቸው እንደሚደርቅ ይህ ትንቢት ተናግሯል። እዛም ይሄ የኤፍራጥስ ወንዝ እንደደረቀ እንመለከታለን። ሁለተኛውም ደግሞ ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ነጓገሮች የሚመስሉ 3 ርኩስ መናፍስታት እንደሚወጡ አስቀድሞ ታላቁ መጽሐፍ ይህን ይናገራል። ስለዚህ እኚህ 2 ሜን ፖይንቶችን በምንመለከትበት ጊዜ ነገስታቶች መንገድ እንዲሰናዳላቸው እንደሚደርቅ ተናግሯል። ሁለቱም ደግሞ ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ንጓጎሮች የሚመስሉ 3 ርኩስ መናፍስቶች እንደሚመጡ አስቀድሞ በዚህ ራእይ መጽሐፍ ላይ ይናገራል። ስለዚህ የኤፍራጥስ ወንዝ መድረቅ ያለ ምክንያት ወይም ደግሞ ምንም ሚስጥር የሌለው አይደል። ሚስጥሩን የምንመለከተው ልንረዳው የምንችለው ራእይ መጽሐፍን ስናነብና ስንመለከት ነው። ስለዚህ ይህ ክስተት ተከስቷል። የኤፍራጥስ ወንዝም ደርቋል። የዓለም ነገስታትም ጦራቸውን ሰብስበው ኃይላቸውን ሁሉ ለዓለም ነገስታት እንዳለ ትርኢት አሳይተዋል። ስለዚህ የኤፍራጥስ ወንዝ ደርቋል። ይህ ትንቢት ደግሞ እንደተፈጸመ ልንረዳ ይገባል። መናፍስቶቹም የታሰሩት እንደወጡ እንዲሁም ደግሞ በታላቅ ኃይል ጩኸት እንደተሰማ ከኤፍራጥስ ወንዝ
ብዙ መረጃዎችን በዓለም ላይ ሲዘዋወር ቆይቷል። ስለዚህ በዚህ ወንዝ ላይ የተከሰተው ክስተት ይሄ ነው። በራእይ መጽሐፍ ላይ እንደተመለከትነው ከሐሰተኛው ነቢይም ነገሥታት ነጋገሮችም መናፍስት እንደሚወጡ መጽሐፍ ቅዱስ ይናገራል። ስለዚህ አውሬው አፍ ወጥቷል ማለት ነው። ስለዚህ የኤፍራጥስ ወንዝ ላይ ብዙ ምርምር ተደርጓል። ይሄን ኤፍራጥስ ወንዝ በሚደርቅበት ጊዜ ብዙ ሳይንቲስቶች፣ ተመራማሪዎች ለምን እንደሆነ ለማወቅ በዛ ስፍራ ላይ ተገኝተው ብዙ ጥናትና ምርምር ካደረጉ በኋላ ይሄ የኤፍራጥስ ወንዝ እንደደረቀ ተረድተዋል ማለት ነው። ስለዚህ የኤፍራጥስ ወንዝ መድረቅ በዘርፈ ብዙ ጥቅም እንደተጎዱ በዛ ኤፍራጥስ በነበረበት ስፍራ ላይ ያለው ጥቅምና ጉዳት ምን እንደሆነ ለይተው አውቀዋል ማለት። ስለዚህ የኤፍራጥስ ወንዝ ደርቋል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ቆይታ